ይህ ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ ለ33 ዓመታት የአየር ትራንስፖርት አገልግሎት ሲሰጥ የነበረው የመካነ ሰላም አውሮፕላን ማረፊያ ነው። ከ1965 ዓ.ም እስከ 1998 ዓ.ም በሀገሪቱ 3 መንግስታት እስከሚቀያየሩ ድረስ የአየር ትራንስፖርት አገልግሎት ሲሰጥ የነበረው ይኸው የአውሮፕላን ማረፊያ ታዲያ ከ1998 ዓ.ም ጀምሮ በማናውቀው ምክንያት አገልግሎቱ ተቋርጧል ሲሉ የአካባቢው ነዋሪዎች ቅሬታቸውን ይገልጻሉ። ልማት እናመጣለን ተብሎ በታሰበበት ሰዓት ላይ በሚነገርበት ሰዓት ባፍ እየተነገረ ልማትን የጠፋበት ሰዓት ቢኖር 33 ዓመት የሰራን ማስቀጠል ወይስ ማጥፋት? ይሄ ደግሞ ከቆመ በኋላ ህዝቡ ሰፊ ጥያቄ እየጠየቀ ነው። ብዙ ጊዜ ተገልግለንበታል። እኔም አሁን 4-5 አዲስ አበባም ኮምቦልቻም ሄጄበታል የዛን ሰዓት ማለት ነው። አሁን እያደር መንግስትም አቆመው ስንጠይቅም የዋጋ ንረት ነው ሌላ ችግር የለንም ነው ያሉን። መቼም ለጊዜው እንግዲህ መንግስትን ሆድ ያናቅም ይሄንን የህዝቡን ድምጽ ፊርማ ይዘን ነው ለጠቅላይ ሚኒስትር ኃይለ ማርያም በነበሩ ጊዜ አቤቱታ አቅርበን ይመጣል፣ ያርፋል፣ ይፈታል የሚል ነው። ባለፈው አመትም ለኢትዮጵያ አየር መንገድ አቅርበን በዘመናዊ መንገድ ይሰራል ለሲቪል አቪዬሽን ጭምር አዲስ አበባ ሄደን አቤቱታ አቅርበን ይፈታል በሚል ብቻ እስካሁን ድረስ ሳይፈታ የቀረ ነው። በአገልግሎቱ መቋረጥ ቅሬታ ያደረባቸው የመካነ ሰላምና የአካባቢው ነዋሪዎችም አሁን ላይ በዘመናዊ መንገድ ኤርፖርት ተሰርቶ አገልግሎት እንዲጀምር ተደጋጋሚ ጥያቄ ያቀረቡ ሲሆን የአየር ትራንስፖርት ቢጀምር ደግሞ በርካታ ተጠቃሚዎችን የሚያገኛል ባይ ናቸው። ዘመናዊ አውሮፕላን ማረፊያ ተሰርቶ ስራውን ቢጀምር እዚህ ቦረና ሳይንት ፓርክ አለ። ቱሪስቶች በዚህ ምክንያት በጣም ብርቅዬ እንስሳት ያሉበት ብሔራዊ ፓርክ አለ እዚህ። እሱን ለመጎብኘት የቱሪስት መስህብ ይሆናል። በሌላ መልክ እዚህ ዩኒቨርሲቲ አለ። ለሌሎችም ነገሮች አስፈላጊ የሆነ አውሮፕላን ማረፊያ ነው። የኢትዮጵያ አየር መንገድም የሱ ቦታን ይሄ ቦታ ተከታትሎ የኔ ነው ብሎ ሌላ ያልተያዘ ቦታ እያፈነ እንትን እያለ ቦታ ካሳ ሰጥቶ ለገበሬዎችም ለሌላውም ቦታ ሰጥቶ እየተረከበ እያለ ባለበት ወቅት ይዞት የነበረውን ህዝቡ አስከብሮለት ያለውን አለመስራቱ የኢትዮጵያን አየር መንገድ በከፍተኛ እንወቅሰዋለን። የአውሮፕላን ትራንስፖርት አገልግሎቱ ጥያቄ ከህዝቡ በተጨማሪም የወረዳው መንግስት ጥያቄ መሆኑንም የቦረና ወረዳ አስተዳዳሪ አቶ ደረጃ አረጋው ተናግረዋል። ቅርብ ጊዜም አሳርፈውበታል። ተወላጆች ከአዲስ አበባ ውጭም ያሉ እዛ አካባቢ ተወላጆች አውሮፕላን ይዘው መጥተው አሳርፈውበታል። በፊት ያርፍ የነበረ አውሮፕላን ማረፊያ አሁን መዘጋቱ እውነት ለመናገር እኛንም ቅር አሰኝቶናል፣ ህብረተሰቡም ቅር አሰኝቶታል። በተደጋጋሚም ባገኘናቸው አጋጣሚዎች ለመጠየቅ አርፈናል። አዲስ አበባ ሚሊዮን ጥያቄውን አቅርበናል። ክልል ላይም በተደጋጋሚ እያቀረብን ያለ ነው። ጉዳዩ የሚመለከታቸውን አካላት ምላሽ እንዲሰጡን ያነጋገርናቸው ሲሆን የኢትዮጵያ አየር መንገድ በበኩሉ የተደራጀ መረጃን አዘጋጅቼ ይህንንና ሌሎች የሀገር ውስጥ ኤርፖርቶችን የተመለከተ መረጃ በሰሞኑ እንሰጣለን ብሏል።